መጽሐፍ ቅዱሳዊና ተስማሚ የሆነ የአክብሮት ምላሽን የፍቅር ምላሽን አቀርባለሁ ማለት ነውና እስቲ እንስማቸው። እንግዲህ እንስማቸው። ታው እኔ መሰለ ድምፅህን ይዘህ እኔ ጌታ መቤትን ትክዳት እሷ ማሪና ትምርሃለች። ተመለስ እያለቀስኩ ነው አባዬ፣ ድምፅህ እያናፈቀኝ ነው። ምን ላድርገው ምን ላድርገው? እመቤቴ ትመልስህ፣ እመቤቴ ትመልስህ ወደ ድሮ ሃይማኖትህ፣ ወደ ድሮ ሃይማኖትህ ወላዲተ አምላክ ትመልስህ። በጣም ነው የምወደው አባዬ። እስኪ ክፈቱት። አሁን እሱ ነው ያለ። ውለታህን እንዴት ረሳለሁ፣ ስጦታህን እንዴት ረሳለሁ፣ የኔ ጌታ ገና ዘምራለሁ፣ የኔ ጌታ ገና ዘምራለሁ። ኦርቶዶክስ ከተመለሰ ይዘክራሉ። 450 ብር ዳቦ አስደፍቼ እዘክራታለሁ። እመቤታችንን ስራዋን ትስራ፣ እሷ ልጇን ትመልሰው። የእሷ ልጇ ነው ልጇ ነው ልጇ ነው ልጇ ነው። ኦኬ ቪዲዮ ባጭሩ ይሄንን ይመስላል። እንግዲህ ከልባቸው እንደሆነ በደንብ አስተውሎ ላየ ሰው ግልጽ ነው። ድራማ የለውም። እናቶች ሲናፍቁም እኔም በራሴም እናት ስሜት ውስጥ ማያቸው ነገሮች አሉ እና ግልጽ የሆነ ኦሪጂናል የሆነ ምንም ድራማና ሐሰት የሌለበት ውስጣቸውን የገለጡበት ቪዲዮ ነው። ከሁሉ አስቀድሜ እኔም አክብሮቴን ፍቅሬን እገልጣለሁኝ። እነዚህ እናቶች ያሳደጉን ናቸው፣ ያሳደጉን እናቶች ናቸው። ከልጅነት የሚያውቁን ናቸው። እኔ በስም በአካል አላስታውስም የት ቦታ እንደተገናኘ፣ ግን ያው በዝማሬው ባገለገልንበት እንግዲህ ኦልሞስት 25 ዓመት ከልጅነት ጀምሮ በኦርቶዶክስ ቤት ውስጥ አገልግለናል። እኔ ከድቁና ጀምሮ ገና 13 14 ዓመት ሆኜ ነው ስቀድስ መዝሙር ስዘምር ሳስተምር የነበረው እና እኛ እንኳን ባልገባን ዘመን እግዚአብሔር መንፈስ ቅዱስ ለሕዝቡ የሚጠቅም በጣም መልካም የሆነውን የምስራች ምንም እንኳን የተቀላቀሉ ነገሮች ቢኖሩም ግን አስደናቂ የሆኑ ዝማሬዎችን ሰጥቶኝ ስዘምር ነው ያደግኩት እና እዛ በኖርንበት ዘመን ሊሻር የማይችል ትዝታ አለ፣ ሊጠፋ የማይችል ትዝታ አለ እና ይሄ ውስጣቸውን ይኮረኩራቸዋል እና ደግሞ የሚያዩበት አንግል ከሃይማኖት አንጻር ነው። ምስኪን እናት ናቸው፣ እማሆይ ናቸው ማለት ሲሸመግሉ ወደ ምንኩስና ይመጣሉ። እንደውም የድሮ ፎቶአቸው ይታያል ከውስጥ እና ተመለስ እመቤቴን ለምን ካድካት የሚል ሐሳብ አንስተዋልና እስቲ እያቆምኩኝ እሳቸው የሚናገሩትን ነገር ጥያቄያቸውንም ጭምር የሚፈታ ነገር ነው የምናገረው። ይሄን መልእክት ለኚህ እናት የምታውቋቸው ሰዎች እንግዲህ ይደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አዎ ደርሶኛል፣ ሰምቼዋለሁኝ። እኔም ደግሞ ያለኝን አክብሮትና ፍቅር እገልጻለሁ። በጣም ነው መወዶት፣ በጣም ነው ምናፍቆት። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ። ጌታ ኢየሱስ ዘመኖትን ይባርክ፣ እድሜና ጤና ይስጦት። እናታችን በጣም ነው የምንወዶት። እዚህ ውስጥ አሁን ይሄንን መልእክት ስናገር ብዙ ሰዎች እየሰሙ ነው። ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው።
ከተናገሯቸው ነገሮች እያቆምኩኝ ቪዲዮውን እንደገና እንስማው። ትዝታው ይህን የመሰለ ድምፅህን ይዘህ እኔ ጌታ መቤትን ትክዳት እሷ ማሪና ትምርሃለች ተመለስ። ኦኬ ይሄ የመጀመሪያው ፍሬዝ ነው ማለት ያው ይሄን የመሰለ ድምፅ ይዘ ለምንም መቤቴን ካድካት የሚል ነው እና ተመለስ የሚል